አይመጣም እየመሸም አይመጣም እናቴ ከዛ ይሄ ልጅ ለምን አይመጣም ምናምን መሰል ይመጣል እንደዚህ ከዛ የካባዱ አካባቢ ጄሰርን የካባዱ የሚባል ማለት ነው እዛ ሰፈር ነው ለካ ልጅቱ ቤት ተከራይታና እዛ ነው ምናምን እዛው ሆቴል ነው ዛሬ ስራውን ለምሳት እንዲያመቸው ሲሉኝ ሙሉ ለሙሉ አዲስ አበባ ነው ማላቅ ነው ይመስለኛል እኔ ብዛት ወደ ደብረ ብርሃን ወደ ገዳማ ቅዱስ ስለሚሄድ ስለሆነ ብዙ ነገሮችን አውቃለሁ ያው አውቀሽ እንዳላወቅሽ አንዳንዴ ሞኝ የምትመስይበት ጊዜ አለ ከዛ ኦኬሽ ምናምን አልኩኝ መጣ በማነቃታው አንዳንድ በቴክስት ተሰዳደብንና ተነጋገርን ክፉ ቃላቶች እንዳትመጣ ምናምን እያልኩ መጣ ከዛ በመነቃታው መጣና የአንገት ሐብል ወርቅ ምናምን አምጥቶላት ነበር ከዛ ያንን ሲሰጣት ሌላኛ ሐብል ደግሞ ነበር የዛችን ለማን ነው የአንገት ወርቅ ሐብል ያመጣው ለአራሷ ልጅሽ አዎ የእጅ ብራስሌት የአንገት ወርቅ የጆሮ ምናምን አምጥቶላት ስማርት ይላል ለዛችን ይስማምታል ከዛ ያን ፊደል የሆነ ጊዜ አምልጦት ይሁን አላውቅም ሾፒንግ እያደረግን ያን የዛችን ልጅ ስም ጠቅሶልኛል እና ምንድነው ማለት ነው ልጄ ምናምን ብሎኛል ማለት ምናምን ስለው እንደዚህ ብሎ ትክክለኛው ቀን ነግሮኛል እኔ ወልጄ ያለ ማለት ነው በማለፍ ፕሮፋይልም ሁሉ አድርጓል የዛችን የማነው ሰው የጓደኛዬ ምናምን ሁሉ ተብያለሁ ለቤተሰብም የጓደኛ ነው ሁሉ ብያለሁ ብዙ ነገሮች አሉ ከዛ ስለዚህ ለካ ቤት እዚህ እህቶችን ታውቃለች ስለሁሉም ነገራት አምናበት ነው የገባሽ ብሏቸዋል የዛችን የትንም ማለት ነው እኔ ግን እዚህ ቤት ስመጣ ነው ያንን ታሪክ ያወቅኩት ከዛ ይሄ ፊደል ምንድነው ይሄ ሐብል የማን ነው እንደዚህ መልስ አገኘው ስለዚህ ስታወራኝ የነበረው ያን የሚሆን ነገር አልከኝ እውነት ነው ማለት ነው ብዬ ትንሽ ተከራከር ተጨቃጨቅ በቃ ከጭቅጭቁ ሌላ ነገር አታውቂም ምናምን ያለ ያኔ ያልከኝ እውነት ነው ማለት ከራሱ አንደበት ሰክሮ አምልጦት ነግሮሽ ነው ልጅ እንዳለው ምናምን ሾፒንግ ልብስ እየገዛን እየመረጥኩ ላይ ቪዲዮ ኮል እያወራን ልብስ እየመረጥኩ ነው ይመርጥ ደብል እያደረገ ነው የሚያዘው እኔ መርጣለሁ ደብል እያደረገ ነው የሚያዘው እኔ መርጣለሁ ደብል እያደረገ ነው የሚያዘው ገብቶሻል ከዛ የዛችን ልጅ ስም ተጣራ ማንናት ብዬ ጠየቁ ከዛ እንደዚህ ልጅ ተወለድሽ ብሎ በዛ የዛን ቀን ትክክለኛው ቀን ነበር ከዛ እንዴት ማለት ምናምን ብለሽ አልደነገጥሽም አልተከራከርሽም ምናምን ከዛ ጓስልማ የሆነ ስበሳጭ ምናምንማ አንቺ ቀላገሮሽ ምናምን ብሎ አደባበሰብኝ ምን ትያዋለሽ እዚህ ጋር ልጅ አለ እወደዋለሁ ማለት ነው እወደዋለሁ እኮ ከዛ ልክ አንቺ ጓስ ስትይ እንዴ አንተ የምርና እንዴ ምናምን ለምን ስታራስ ቀልድ ነው የጓደኛዬ ልጅ ናት ምናምን አለ አስቀየሰ ከዛ ፕሮፋይል ሁሉ ዘመዶቼ እዛ አሜሪካ ዘመዶቼ ሁሉ አይተው የማንም ነው የጓደኛው ነው አልኩኝ ምን ልበል እና እነሱ ወልዳ ነው ምናምን ብለው በቃ ደስ ብሏቸዋል እንኳን ማርያም ማርች ምናምን ያሉት ቴክስት እየላኩልኝ ነው ቢገርምሽ ከዛ በቃ ነገሮቹ እዛ ጋር ተቀያየሩ ሁሉ ነገር እዚህ ሳቅ ተቀያየሩ ሲመሽ ሄደ ወደ እንትን አለኝ ሆቴል ቡክ እናድርግና ሆቴል እንያዝ ለልጅት የሚያስፈልገው ልብስ ያዥና እንውጣለን ከዛ አይ እኔ አልወጣም በዚህ ተመችቶኛል አልኩት አይሄድም ከዚህ እኔ እዚህ ተመችቶኛል አንተ መሄድ ትችላለህ ከፈለክ ስለው ለምን እንደዛ ትያለሽ ምናምን አለ በቃ እኔ የምፈልገውን መልስ አግኝቻለሁ እዚህ ጋር ካንተ ጋር እንደዚህ ነው እንደዛ ነው ብዬ መጨቃጨቅ መከራከር ምን ማለት አልፈልግም ምናምን አልኩት ኦኬ እሺ ምናምን አለኝና የዛን ቀን ወጦ ሊሄድ ሲል ለምን ለብቻው ይዤ ማናገር አለበት ለምን እንደዚህ ላለሁ አልኩኝና ሄድኩኝ እንሂድ አልኩት ሄድንና የሆነ ከዚህ በፊት የነበረበት ሆቴል አለ ለአንድ ወር ለሁለት ወር የቆየንበት ሆቴል አለ እዛ ሄድኩኝና ያለት ምናምን አባተብላ ለዚህ ቴኬራን ማድረግ ነበር ምናምን አደረገ ምንም ነገር አልተፈጠረም ግን እንዳልጠይቀው ምንም ነገር የለኝም እዚህ ጋር ቤተሰብ የለም አራስ ነኝ ምንም ማጠይቀው አይነት ምላሽ ሆነብኝ ከዛ ያለኝ አማራጭ ዝም ብዬ መከታተል ነው እውነታውን ማወቅ አለብኝ ብዬ ተጣጣም በመነጋታው ልጄን ትንሽ አሟት ስለነበር ወደ ክሊኒክ ወሰድናት ድንበሯ የሚባል ክሊኒክ አለ ሆስፒታል ወደዛ ወሰድናትና ሲያሳክም ስንመጣ ቴክስት ገባልኛል የምን ቴክስት ኢሜል ከኤምባሲ አንዳንድ ፎርሞች ማስተካከለው አለ ስለዚህ ሆቴል መመለስ አለብኝ አለኝ የት ነው ሆቴል የምትመለሰው ስለው ያስኩበት እዛን ለምን ወይኛ ወደዛ እንምጣ ወይ አንተ ቃን ይዘህ በሙሉ ወደዚህና ስለዚህ ሁለት ቦታ ብር መከፈል የለበት ስለው አይ ችግር የለም ደርሽ እመጣለሁ ምናምን ላይ ነው መድኃኒት ምናምን የሚያስፈልጋት እንገሳ መድኃኒት ውስጥ አሳቱ እንዳያርፍባት ምናምን ላይ ኦኬ እሺ ምናምን አልኩትና ሲሄድ ደረጃውን እስኪወርድ ድረስ ብቻ ነበር የምጠብቀው ነበር ያልጋ ቤት የቀጠመና ቀን ምናምን ሂሳብ ከፈለና
ሲወርድ ድረስ ብቻ ብር ጠብቀኝ ነበር። ልጅን እንዴት ሆን እንዴት አድርጌ እንዳስፋት አላውቅም። ብቻ ሲወርድ ተከትዬ ነው ወረድኩና ላዳ ያስኩት። ምክንያቱም ሆቴሉን ማየት ፈልጋለሁ። ምክንያቱም ዛየት ካባሉ ምን አይነት ሆቴል ኢንተርናሽናል ሆቴል ምን አይነት ኖሮ ነው ምን አይነት ኔትወርኩ በጣም ፍሪ የሆነ ኔትወርክ ኖሮ ነው። ስለዚህ ላይ አልተዋጠልኝም። ከዛ ማይቦ እንዳረብሽሽ ልጅ ከዛ በኋላ ስከተል ዝም ብሎ ይሄዳል። የት ነው የሚሄደው ምናምን ሲለኝ ባለላዳው ተከተል እሱን መኪና አልኩት። እሱም ራይድ ይዞ እየሄደ ነው። ተከተል እሱን መኪና አልኩት። ሂሳብ ትከፍኛለሽ? ስለ ሂሳብ ባካ አታስብ። ምክንያቱም ሰጡኝ ነበረ ብር ለአንዳንድ ነገር ብሎ እጄ ጋር ሰጡኝ ነበር። አታስብ ምናምን አልኩት። ከዛ ሽበት እኔ ልጅቱን በፎቶ ስለማውቃት ሳታይተማ እሷ ቤት ሲገባ አየሁት። ምንም አልመለስኩኝም። ምንም እንደዚህ ነው እንደዛ ነው አላልኩኝም። ተመለስኩ። ልጅሽን አቅፈሽ ነበር ላዳ ውስጥ? አዎ አራስ ልጅ ያረጋ ገና ከፍለሽ ምን ተሰማሽ? እሷ ቤት ሲገባ ስታዩ ምንም ደነዘዝ? በቃ ማትመልሺው መልስ ነው። ምንም ነገር የሚመልሰው የለም። ምንም አንደበት ኖሮኝ እንደዚህ ማወራው የለም። ለቤተሰብም ወይ እንደዚህ ሆኖ እንደዚህ ተፈጠረ ምለውም ከጎን ያለም ሰው ስላልነበር ያለኝ አማራጭ ዝም ዝም የምትይበታል አይደል? ዝም ማለት በጣም የሚያማው ነገር እኮ ነው። ሱፓርት ምንም ማድረግ እንደማትችይ ስታቂ አቅም እንደሌለሽ ሜጃ እንደሌለሽ በቃ ሽባ እንደተሳሰረ ሰው ምክንያቱም ልጅ አለ እዚህ ጋር። ከዛ ምንም አማራጭ ስለሌለኝ ኦኬ እሺ ብዬ መጣሁኝ ነው ሆቴል ገባሁና ሻንጣዬን ነው ወደ ቤት ተመልሼ ነው። ከዛ ከዚህ በኋላ ለእያንዳንዱ መልስ አግኝቻለሁ። እንዳትመጣ አላውቅህም አታውቅም ምናምን ብዬ ቴክስት አንዳንድ ነገር ጻፍኩላት። ከዛ እንዳየሽው ነገርሽው? እንዳየሁ ሳይሆን የነገርኩት የልጅትን ስም ነገርኩት። ያለውን ነገር ነገርኩት። እውነታው እንደተገለጠልኝ ነገርኩት። እስቲ እስካሁን ድረስ እማቆም ላይ መስሎ የሚገርምሽ ማለት ነው። እንደማቃቅም ምን እስካሁን ድረስ ነው የሚመስለው እንደዛ ነው። አብሮ እንደማይኖር ምናምን ማቅ ነው የሚመስለው እስካሁን ስቲል ማለት ነው። ስቲል እስካሁን ከዚህ በኋላ አልፈልግህም ብለሽ ነው የጻፍሽለት? ምንድነው የጻፍሽለት ቴክስት? ቤት እንደገባሽ እንዳትመጣ ከዚህ በኋላ እኔ ያለሁበት የእህቶቹ ቤት እየኖርሽ እንዳትመጣ እዚህ ቤት እንዳትመጣ አላውቅም አታውቅኝ ልጄን ማታውቃት ምናምን አልኩት። ከዛ በሌላ ቀን መጣ ዝም አልኩት። መናገር አልፈለኩኝም ዝም አልኩት። ግን አንዳንድ ነገሮች እንትን እያሉ ሲመጣ በቃ እኔ እናንተ መነጋገር አለብን ምናምን ስለው ምን ልበሽ በቃ በህይወቴ ካይመሪ ውስጥ የጠፋው ግንባሩ ኮስኮሶ እዚህ ቤት ምን ትሰራሽ? ገና ክርስትና አላስነሳውም ጊዜ ምን ትሰሪያለሽ? ወደ መጣሽበት አትሄጂም አለ። ገና ክርስትና እማዬሞት እግዚአብሔር ምስክሬን ልጄን ይንሳው እዚህ ቤት ምን ትሰሪያለሽ? ወደ መጣሽበት አትሄጂም አለሽ? ክርስትና ሳላስነሳ ቤተክርስቲያን ልጄን እያዘኩኝ ነበር ጉባኤ ለመከታተል። ክርስትና ሳላስነሳ ሳልተኛ ማለት ነው። አገሬም አልተኛውም እዚህም አልተኛውም። ከዛ ኦኬ ምናምን ብዬ ይሄንን መልሰው ለማውራት አፈልግም። ምንድነው አላማ ምን እያደረክ ነው ያለው መልስ ነው። ዝም በቃ ይሄር ነው ምናምን በቃ ፊቱን ግን ተጣርጎ ልጅ ነው የተወሰነ ደቂቃ ታቀፍ ነገረሽ እኮ በቃ ውዴ ነገረሽ እኮ እዚህ ቤት ምን ትሰሪያለሽ? ወደ መጣሽበት አትሄጂም ማለሽ እኮ ብድግ ብለሽ አትሄጂም። ምን ብለሽ ትሄጃለሽ? እስኪ ንገሪኝ። ምን ብለሽ ቤተሰብ ዛጋ የሆነ ነገር ብለሽ በአንቺ ሲተማመኑ የኖረ ቤተሰብን አሳፍረሽ ምን ብለሽ የምትሄጂው? ወንድሞችሽ እንደዛ የሆነም እንደዚህ ቢሆን እንደዚህ ነው እየተባልሽ አልሰማ ብለሽ ምን ብለሽ የምትሄጂው? ምን አፋልኝ ምን ሞራል ኑሮ ነው የሚሄደው? ምን ሞራል ማለት ሜቢ ኦልሬዲ ለቤተሰቦችሽ አሜሪካ የሚኖር የአሜሪካ ዜግነት ያለው ኢትዮጵያዊ እንደሆነ አግብቶ ሊወስድሽ እንደሆነ ምናምን ሁሉን ነገር ስለተናገርሽ ያሳፍሮሽ ነው? ማሳፈር ሳይሆን ሳንጋባ ነው ያረገዝኩት። ሰርጉን ሳንፈጽም ነው ያረገዝኩት። ከተጋባሁ በኋላ ነበር። ምክንያቱም በቤተክርስቲያን ነበር የምናስበው ነበር። ያው ነው ሁኔታዎች ስላልተመቻቹ ያሉት ጦርነቶች ስለነበሩ ብዙ ነገሮች ስላልተመቻቹልን ቤተሰቦችሽን ደግሞ ከክርስትና ጋር አብረን እንደግሳለን ምናምን ብለሽ ነው ያሳመንሻቸው። ለክርስትና